መጽሐፈ ሲራክ ምዕራፍ 28 ለእግዚአብሔር ብሎ መከራውን ለሚታገስ ሰው ጠላቱን ተበቅሎ ያጠፋለታል፣ ኃጢአቱንም ያስተሰርይለታል። ባልንጀራህን የምትነቅፈው ኃጢአቱን ይቅር በለው፣ የዚያን ጊዜ ከተለማመጥህ ኃጢአትህን ያስተሰርይልሃል። አንተ ሰው ሆነህ እንዳንተ ያለውን ሰው ሳትቀየም እግዚአብሔርን እንዴት ይቅር በለኝ ትለዋለህ? እንዳንተ ያለ ሰው ይቅር ሳትል ኃጢአትህን ያስተሰርይልህ ዘንድ እንግዲህ እንዴት ትለምነዋለህ? ኃጢአትህን አስበህ ጠብን ተዋት። ሞትን አስበው መቃብርንም አስበው፣ ትእዛዙን ጠብቅ። ሕጉን አስበህ ባልንጀራህን አትቀየም፣ የእግዚአብሔርን ፍርዱን አስበህ ቁጣህንም አርቃት። ቁጣን ክርክርን ተዋት፣ ኃጢአተኞችህን ታስነሳቸዋለች። ቁጡ ሰው ክርክርን ያነሳሳዋል። ኃጢአተኛ ሰው ባልንጀራውን ያደክማል፣ በወዳጆችም መካከል ነገር ሰርቶ ያጣላል። በእንጨቱ ልክ የእሳቱ ነዲዱ ይበዛል፣ በክርክሩም ብዛት ልክ ጠቡን ያበዛል። የሰውም ኃይሉ በቁመቱ ልክ ነው፣ በባለጸግነቱም ብዛት ልክ ቁጣውን ያበዛበታል። መታበይን የሚያበዛት ሰው ኃጢአትን ይሰራታል፣ ለጠብ የሚቸኩል ሰው ፈጥኖ ደም ያፈሳል። ፍምን እፍ ብትላት ትነዳለች፣ ትፍም ብትልባት ትጠፋለች። ሁለቱም ሁለት ከአንድ አፍ ይወጣሉ። ብዙ ወዳጆችን አጣልቷልና አሚተኛ ለአንዱ እውነት ለአንዱ ሐሰት የሚናገርን ሰው ይረግሙታል። ነገረ ሰሪ አንደበት ብዙ ሰዎችን አወካቸው፣ ከአንዱ ወገንም ወደ አንዱ ወገን እንዲሰደዱ አደረጋቸው። ብዙ አምባዎችንም አፈረሰች፣ የመኳንንቱንም ቤት አፈረሰች። ቀባጣሪ አንደበት ሴቶችን ከባሎቻቸው ቤት አስወጥታ ሰደደቻቸው፣ ገንዘባቸውንም አጠፋችባቸው። ከነገረ ሰሪ አንደበት ያልተጠበቀ ሰው ግን ለዘላለሙ ከመከራው አያርፍም፣ በፍቅርም አይኖርም። የግርፋት ቁስል መግል ይይዛል፣ የነገረ ሰሪ አንደበት ቁስል ግን አጥንትን ይሰብራል። በጦር ተደብድበው የወደቁ ሰዎች ብዙ ናቸው፣ ነገር ግን በነገረ ሰሪ አንደበት እንደጠፉ አይደሉም። ከሷ የዳነ በጥፋቷም ያልተስተነካከለ በስርዓቷም ያልጸና በግር ብረቷም ያልታሰረ የተደነቀ ነው። ስርዓቷም የጸና ስርዓት ነው፣ የምታመጣውን መከራ ጽኑ ነው። ሞቷም ጽኑ ሞት ነው፣ ከሷ ሲኦል ትቀላለች። በደጋጎች ሰዎች ግን አትደርስባቸውም፣ በእሳት መቃጠልም አያገኛቸውም። እግዚአብሔርን የዘነጉ ሰዎች በሷ ይጠፋሉ፣ በማይጠፋ እሳቷም ታቃጥላቸዋለች። እንደ አንበሳም ትወረውርባቸዋለች፣ እንደ ነብርም ትይዛቸዋለች። ገንዘብህን በሾህ ብታጥር፣ ብርና ወርቅህን ብትቆልፍ፣ ነገርህን መጥነህ ብትናገር፣ በአንደበትህም አርምሞን ብታኖር፣ ባማረ በተገነባ ነበር። ዳግመኛም በአንደበትህ እንዳትሰነካከል፣ በሚያድንህ ጠላትህም ፊት እንዳትጥልህ ተጠበቅ።